ታናሽ ወንድም በኮንስትራክሽን ስራ ላይ የቀን ሰራተኛ ሆኖ በየቀኑ ኑሮውን ይገፋል። በሌላ በኩል ታላቅ ወንድም በብዙ ሚሊዮን ብር የሚገመት ድርጅት ኃላፊና ባለቤት ነው። አንድ ቀን የታላቅ ወንድሙ ዋና ጸሐፊ በችኮላና በድንጋጤ ወደ ኃላፊ ቢሮ ትገባለች። በመጨረሻም ታናሽ ወንድሙን እንዳገኘችውም ትነግረዋለች። ሁለቱ ወንድማማቾች ለረጅም ጊዜ ተለያይተው ነበር። ቱጃር ወንድሙ ታናሽ ወንድሙን በፎቶ ስታሳየው ስሜቱ ይረበሻል። ወዲያውም ወንድሙን ማግኘት እንዳለበት ለጸሐፊዋ ይነግራትና የሚያስፈልገውን እቃዎች እንድታዘጋጅለት ያዛታል። በሚገርም ሁናቴ በቀን ስራ የሚተዳደረው ታናሽ ወንድሙ የሚሰራው የታላቅ ወንድሙ በሆነው የስራ ቦታ ነው። ቀጥሎ ታላቅ ወንድምየው የሰራተኛ ልብስ በመልበስ ሰራተኞችን በመምሰል ድርጅቱን ለመጎብኘትና ወንድሙን ይዞ ለመመለስ በማሰብ ወደ ድርጅቱ ያቀናል። እዛ እንደደረሰም ይተያዩና ወዲያውኑ ይተዋወቃሉ። ታናሽ ወንድሙ ባለሀብት የሆነው ታላቅ ወንድሙ እሱን ፈልጎ ከእሱ ጋር ሊኖር ስለመጣ ደስ ይለውና ወደ ቤቱ በመውሰድ ግብዣ ያደርግለታል። ታላቅ ወንድምየው የወንድሙን ኑሮ ይመለከትና በልቡ በጣም ያዝናል። ሁለቱ ከተለያዩ ጀምሮ ታናሽየው ብቻውን ኑሮን እየገፋ በሚያገኛት ደሞዝ የሚያስፈልገውን ዋና ነገር ከማድረግ ውጪ ሌላ አቅም የለው። ይህን ያየው ታላቅ ወንድም ለምን ከኔ ጋር አትኖርም ይለዋል። ነገር ግን ታናሽየው ካለሁበት መልቀቅ አልፈለግም በማለት የወንድሙን ጥያቄ ውድቅ ያደርግበታል። ባይሆን ከኔ ጋር አብረን እየሰራን እዚሁ ከኔ ጋር እንኑር ይለዋል። ታላቁም ከመናገሩ በፊት ታናሽ ወንድሙ በፍጥነት ከቤት ይወጣና አንድ ያረጀች ዶሮ ይዞ ይመለሳል። ከዚያም አብረን እየሰራን እዚህ ልትኖር እፈልጋለሁ ይለውና ታላቅ ወንድሙን ይዞት ይወጣል። እየሄዱም እያሉ ምንም ባይኖረኝ እንኳን አንተ ታላቅ ወንድሜ ምንም እንድትሆን አልፈልግም ይለዋል። ከዚያም ወደ ፋብሪካው ይደርሳሉ። ታናሽ ወንድምም በቅርጫው የያዘውን ዶሮ ለፋብሪካው የሰራተኞች ኃላፊ ይሰጠዋል። በዚህን ጊዜ የፋብሪካው ባለቤት ታላቅ ወንድምየው ዶሮዋ እሱን ስራ ለማስገባት ታናሽ ወንድምየው ያቀረበው ጉቦ እንደሆነ ያስተውላል። ታናሽ ወንድሙም ከብዙ ልመና በኋላ ወንድሙን በትንሽ ስራ ያስገባዋል። ወንድማማቾቹም ለመሄድ ሲዘጋጁ የሰራተኛው ኃላፊ ከቅርጫቷ ስር የተደበቀ ብር ሲያወጣ ታላቅ ወንድሙ ያየዋል። በጣም ይናደድናም ይናገረዋል። የራሱ ድርጅት ለመግባትም ብር እንደሚቀበሉ አሁን በደንብ ይረዳል። ከዚያም ኃላፊውን ይህን ለማድረግ ማን ስልጣን ሰጠ በማለት ይጮህበታል። በዚህን ጊዜ ኃላፊው የሰጡትን ቅርጫ ይመልስና ታናሽ ወንድሙንም በመስደብ ሌላ ጣጣ ካመጣም እንደሚያባረው ይዝትበታል። ታናሽ ወንድሙን ስራ ለማስገባት ብዙ ቢታገልም ኃላፊው ግን በፍጹም ይላል። የሰጠውንም የስራ ባጅ ይቀበሏል። ታናሽየው ግን ተስፋ ሳይቆርጥ የቅርጫቱን ጉቦ ለኃላፊው ለመስጠት ይሞክራል። በመሃል እየተከራከሩ እያለ የፋብሪካ የበላይ ኃላፊ ይመጣል።